ለብዙ አስርት ዓመታት ምናልባትም ለዘመናት ሰማይ ላይ ስለሚታዩ ያልታወቁ ነገሮች ማውራት የፌዝና የቀልድ መነሻ ነበር። ነገር ግን ያ ዘመን እያከተመ ይመስላል። አሁን ከመንግስታት ጥልቅ ጓዳዎች የሚወጡት መረጃዎች ከምናስበውና ከምንገምተው በላይ እጅግ አስገራሚ እና እንግዳ የሆነ እውነትን ይዘው ብቅ እያሉ ነው። አዎ፣ ለዓመታት የዘለቀው ዝምታና ክህደት አሁን ቀስ በቀስ እየተሰበረ ነው። ይህ ጉዳይ ከሴራ ንድፈ ሐሳብ መሳቢያ ወጥቶ የብሔራዊ ደህንነትና የዓለም አቀፍ ትብብር መድረክ ላይ ወጥቷል። እሺ፣ ታዲያ ምን እየሆነ ነው? ምንስ ተገኘ? እንግዲህ የሁሉ የአመለካከት ለውጥ ከየት መጣ? የት ነው የጀመረው? በጣም በቅርብ ጊዜ ወደ ተከሰተ አንድ ቁልፍ ክስተት ልውሰዳችሁ። ጃፓንን እንመልከት። አዎ፣ ጃፓን እንዴት የዚህ አዲስ እንቅስቃሴ ማዕከል እንደሆነች እናያለን። እስቲ ይህንን ነገር አስቡት። ከጥቂት ዓመታት በፊት ጃፓን የዩፎን ህልውና በፍጹም አትቀበልም ነበር። በይፋ ትቅድ ነበር። ግን በ2020 የሆነ ነገር ተፈጠረ። ከአሜሪካ የመከላከያ ሚኒስትር ጋር ከተደረገ አንድ ስብሰባ በኋላ ሁሉም ነገር ተገለበጠ። ይሄ ስብሰባ በዩኤፒ ምርመራ ላይ አዲስ የአሜሪካ ጃፓን የትብብር ዘመን ከፈተ ማለት ይቻላል። ጥያቄው ይሄ ድንገተኛ ለውጥ ለምን አስፈለገ? ምን አዩ? ምን ሰሙ? እሺ፣ ከፖለቲካው መድረክ ላፍታ እንውጣና ታሪክ ካያቸው እጅግ በጣም ግራ አጋቢ ግን ደግሞ በሚገርም ሁኔታ ከተመዘገቡ ገጠመኞች ወደ አንዱ ልሰዳችሁ። ወደ 1910 እንመለስ። እንግሊዝ ውስጥ ወደሚገኘው የሬንደልሻም ጫካ። በዚያ ጫካ ውስጥ አንድ ነገር አረፈ። እስቲ በአይነ ህልያችሁ ለመሳል ሞክሩ። ሳጅን ጂም ፐነስተን በጫካ ውስጥ ወዳለው 3 ማዕዘን ቅርጽ ያለውን ነገር ቀስ ብሎ ሲጠጋ በዙሪያው ያለው አየር በኤሌክትሪክ የተሞላ ይመስል ነበር። ይንዘፈዘፋል። በመንኮራኩሩ ላይ የተቀረጹትን እንግዳ ምልክቶች በእጁ ሲነካ በቃ የሆነ ነገር ተፈጠረ። ታሪኩ ከዚህ በኋላ ነው ከምናውቀው እውነታ ወጥቶ ወደማይታመን ደረጃ የሚሸጋገረው። ፔኒስተን እንደሚለው ልክ ያንን ነገር በነካበት ቅጽበት ውስብስብ የሆነ የባይነሪ ኮድ ማለትም የዜሮዎችና የአንዶች ፍሰት በቀጥታ ወደ አይምሮው ገባ። በቴሌፓቲ ነው የሚለው። ምንም ቃል አልነበረም፣ ምንም ድምፅ፣ ንጹሕ መረጃ ብቻ። እና ይሄ መረጃ ይሄ ኮድ ለዓመታት ምስጢር ሆኖ ቆየ። በመጨረሻ ሲተረጎም ግን የተገኘው መልእክት ልብ የሚያቆም ነበር። መልእክቱ እንዲህ ይላል: የሰው ልጅ ፍለጋ ለፕላኔቶች እድገት ይቀጥላል። የመነሻ ዓመት 8100። 1 ደቂቃ 8100። ይህ ምን ማለት ነው? እንግዶቹ ከሩቅ ኮከብ የመጡ ባዕዳን ሳይሆኑ ከራሳችን ሩቅ ጊዜ የተጓዙ የልጅ ልጆቻችን ናቸው ማለት ነው። እሺ፣ አሁን ደግሞ እስካሁን የሰማነውን ሁሉ ሊያደብዝዝ ምናልባትም ሊገለብጥ ወደሚችል አንድ በጣም አወዛጋቢ ግን ደግሞ ማዕከላዊ ታሪክን ሸጋገር። የታዋቂው አሳሽ አድሚራል ሪቻርድ በርት ምስጢራዊ ማስታወሻ ደብተር። የሰነድ እውነት ከሆነ ስለ እነዚህ ነገሮች ያለንን ግንዛቤ ሙሉ በሙሉ ይለውጠዋል። እዚህ ላይ ነው እንግዲህ ነገሩ የሚከብደው። ሁለት ፍጹም ተለያዩ ታሪኮች ይጋጩብናል። አንደኛው በርድ ወደ አንታርክቲካ ስላደረገው ጉዞ የሚነገረው ይፋዊው የመንግስት መዝገብ ነው። ሌላኛው ደግሞ በምስጢራዊ ማስታወሻ ደብተር ውስጥ ተደብቆ የቆየው ወደ ምድር ውስጥ ስለተደረገ አስደናቂ ጉዞ የሚተርከው ማይታመን ታሪክ ነው። በርድ በማስታወሻ ደብተሩ ላይ የገለጸው ዓለም ይህን ይመስላል። ከአንታርክቲካ ወፍራም በረዶ በታች ሞቃታማና ሕይወት የሞላበት በሚያብረቀርቁ ግዙፍ ክሪስታሎች የተገነባ ከተማ እንዳገኘ ይተርካል። እናም በዚህ ስፍራ ነው ጌታው ብሎ ከሚጠራው በጣም የላቀ ስልጣን ካለው ፍጡር ጋር የተገናኘው። እናም ለምን ተገናኙት? በማስታወሻ ደብተሩ መሰረት የግንኙነቱ ምክንያት በጣም ከባድ ማስጠንቀቂያ ለመስጠት ነበር። እነዚህ ፍጡራን የሰው ልጅ በኒውክሌር ጦር መሳሪያ ራሱን ብቻ ሳይሆን ፕላኔቷን በሙሉ እንዳያጠፋ ከፍተኛ ስጋት እንዳላቸው ገለጹለት። ምክንያቱም ይህችን ፕላኔት እነሱም እንደራሳቸው ቤት ነው የሚቆጥሯት። እሺ፣ እንዲህ አይነት አስደንጋጭ ታሪክ እንዴት ተደብቆ ሊቆይ ቻለ? ለምን አልሰማነው? ምክንያቱ እንደተባለው ባርድ ከጉዞው ሲመለስ ጥልቅ ምርመራ ተደርጎበት
ያየሁንና የሰማውን ነገር ሁሉ ከሕዝብ እንዲሰውር እናም ለሰው ልጅ ጥቅም ሲዋል ለዘላለም ዝም እንዲል ጥብቅ ትዕዛዝ ተሰጥቶታል። አሁን እስቲ ላፍታ ቆም ብለን ነጥቦቹን እናገናኝ። የአድሚራል በርድ ታሪክ ትንሽም ቢሆን የእውነት ቅናታ ካለው ይሄ ማለት እስካሁን ስለ ዩፎ ያለን መሰረታዊ ግንዛቤ ሙሉ በሙሉ ስህተት ነው ማለት ነው። ምናልባት እንግዶቹ ከሩቅ ጋላክሲዎች የመጡ ሳይሆኑ ከእግራችን ስር ከምድራችን ውስጥ የመጡ ቢሆኑስ? የሚገርመው ነገር በማስታወሻ ደብተር ውስጥ ያለው ማስጠንቀቂያ ከዛሬው እውነታ ጋር በሚያስደነግጥ ሁኔታ ይገጥማል። በአሁኑ ሰዓት በዓለም ዙሪያ በሚገኙ የኒውክሌር ሚሳይል ማከማቻ ጣቢያዎች ላይ የዩኤፒ እንቅስቃሴዎች በስፋት ሪፖርት ይደረጋል። አንዳንዴም ሚሳይሎቹን ከጥቅም ውጪ እንዳደረጉ የሚናገሩ መረጃዎች አሉ። ይህ የሚያሳየው የሰው ልጅን አጥፊ ቴክኖሎጂ በጣም በቅርበት እየተከታተሉ እንደሆነ ነው። እናም ይሄ የውስጠ ምድር መላምት ሁሉንም ነገር በአዲስ መነጽር እንድናይ ያስገድደናል። ምናልባት ሰማይ ላይ የምናያቸው ነገሮች ባዕዳን ላይሆኑ ይችላሉ። ምናልባት ለዘመናት ከዓይናችን ተሰውረው የኖሩ የጋራ ቤታችንን ምድርን ከራሳችን ጥፋት ለመታደግ የሚሞክሩ ጎረቤቶቻችን ናቸው። እሺ፣ እንደዚህ አይነት ታሪኮች ካሉ ለምን ተደብቀው ቆዩ? ለምን ወደ ሕዝብ ጆሮ አልደረሱም? መልሱ ምናልባት ታሪኮቹ በራሳቸው ጊዜ ስለጠፉ ወይም ስለተረሱ ሳይሆን ሆን ተብሎ ጫና ተፈጥሮባቸው ዝም እንዲሉ ስለተደረገ ሊሆን ይችላል። ይሄን የሚያደርጉት እነማን ናቸው? ብዙ ጊዜ የሚነሳው ስም ጥቁር የለበሱ ሰዎች የሚባሉት ምስጢራዊ አካላት ናቸው። ታሪካቸው በብዙ ምስክሮች ይነገራል። ምስክሮችን እና መርማሪዎችን በማስፈራራት እውነቱን እንዳይወጣ ሲያደርጉ እንደነበር ይተረካል። ድንገት ከየት መጡ ሳይባሉ ብቅ ይላሉ። ያየሆን እርሳ የሚል ቅዘቃዛ ማስጠንቀቂያ ይሰጣሉ። እናም እንደመጡት በቅጽበት ይሰወራሉ። እንግዲህ በመጨረሻ እውነቱ ምንድን ነው? ከሩቅ ጊዜ የተጓዙ ዘሮቻችን ናቸው? ከምድራችን ውስጥ የወጡ የፕላኔቷ ጠባቂዎች? ወይስ ከዚህ ሁሉ በላይ የሆነ አእምሯችን ሊገምተው የማይችል ሌላ ነገር? አንድ ነገር ግልጽ ነው። ለዘመናት የነገሰው ዝምታ የተሰበረ ነው። መንግስታት የሆነ ነገር እንዳለ ማመን ጀምረዋል። ትልቁ ጥያቄ ግን ሲደብቁት የነበረው እውነት ምንድን ነው? የሚነግሩንስ እውነት ምን ያህል ነው? ከሁሉም በላይ እኛስ ያንን እውነት ለመስማት ዝግጁ ነን?